የለንም። ስለዚህ ሞት ተከፍሎልን የተሻገርን ስለሆን አሁን ሞትን ክርስቶስ ያሻገረበት ያሸነፍንበት ድል ያደረግንበት ይህ መስቀል ነው። መስቀል ከሁላችን ሕይወት ውስጥ የተሰወረ አይደለም። ሙሴ አማሌቅ በተነሳ ጊዜ እስራኤልን የሚዋጋ ጠላት በተነሳ ጊዜ ተራራ ላይ ሆኖ ያችን በትረ መስቀሉን ይዞ እጁን በዘረጋ ጊዜ እስራኤል ያሸንፉ ነበር ተብሎ ይህ ኢየሱስ ክርስቶስ መስቀል ላይ በተሰቀለ ጊዜ እናሸንፋለን። ክብር ለመስቀሉ ልላችሁ እግዚአብሔርን አመስግኑ። ዛሬ ታሪካዊ ቀን ነው። ክርስቲያኖች ልብ ብላችሁ አድምጡ። ዛሬ ታሪካዊ ቀን ነው። በዚህ የመስቀል በዓል የኢየሱስ ክርስቶስ መስቀልን ከፍ አድርጋ በጉልላቷ ላይ ኢየሱስ ክርስቶስን የምትሰብክ ቤተ ክርስቲያን ነች አለችን። ይህ መስቀል ነው ጉልላቷ ላይ እያወጣን ያለነው መስቀል። ልብ ብላችሁ እግዚአብሔርን አመስግኑ። ክብር ለአምላካችን ይሁን። እግዚአብሔርን ልብ ብላችሁ ደግማችሁ አመስግኑ። ክርስቲያኖች እኛ እያንዳንዳችን እንኳን እጆቻችንን ወደ ግራና ወደ ቀኝ ብንዘረጋ የምንሰራው የመስቀል ቅርጽ ነው። ምን እንሰራለን? እጆቻችሁን ዘርግታችሁ አስተውላችሁ ታውቃላችሁ? ወደ ግራና ወደ ቀኝ ሁለት እጆቻችንን ብንዘረጋ የምንሰራው መስቀል ነው። ስለዚህ በሕይወታችን መስቀል አለ፣ በስሬታችን መስቀል አለ፣ በሕይወታችን መስቀል አለ፣ በኑሯችን መስቀል አለ። በሁለንተናችን ሁሉ የኢየሱስ ክርስቶስን መስቀል አርማ አድርገን ትምክህት አድርገን የምንሰብክ የምንኖር፣ በመስቀሉም ደግሞ ጠላታችንን ተዋግተን አጋንንት የሚቀጠቀጡበት አጋንንት ሰራዊት ዲያብሎስ ድል የሚደረግበት ይህ የኢየሱስ ክርስቶስ መስቀል ነው። በመስቀሉ ኃይልን ያደረገ በመስቀሉ ሰሌዳ ላይ ስማችንን በደሙ ቀለምነት የጻፈልን ቅዱስ አምላካችን እግዚአብሔርን እልል ብላችሁ አመስግኑ። ለነሰብ ክርስቶስ ሀዘ ተሰቅለ የተሰቀለው ክርስቶስን እንሰብካለን። የተሰቀለው ክርስቶስን ይህች ቤተ ክርስቲያን እየሰበከች እያመለከች ሁል ጊዜ ትኖራለች። ለምን ትሰብከዋለች ያልን እንደሆነ በመስቀሉ ላይ ድል የተደረገ በመስቀሉ ላይ የተሰራ ሕይወት ስላለን፣ በመስቀሉ ላይ የተነሸነፈ ጠላት ስላለን፣ በመስቀሉ ላይ መስቀሉ ዘላለማዊ የሆነ የሕይወት ምግብ የቀረበበት ሰሌዳ ነው። የሕይወት ምግብን ያገኘነው መስቀሉ ላይ ነው። የሕይወት መጠጥ የተሰጠን በመስቀሉ ነው። ጠላትን ያሸነፍነው በመስቀሉ ነው። የዕዳ ደብዳቤያችን የተቀደደው በመስቀሉ ነው። የመርገም ጨርቃችን የተወገደው በመስቀሉ ነው። ወደ ቀደመ ክብራችን የተመለስነው በመስቀሉ ነው። ዛሬም ቢሆን የሚዋጋንን ጠላት የምናሸንፈው የምንዋጋበት ረቂቅ መንፈሳዊ መሳሪያችን የኢየሱስ ክርስቶስ መስቀል ነው።